መጽሐፈ ሳሙኤል ካል ምዕራፍ 20 እንዲህም ሆነ አንድ ብንያማዊ የቢክሪ ልጅ ስሙ ሳቤዔ የሚባል ምናምንቴ ሰው ነበረ። እርሱም ከዳዊት ዘንድ ዕድል ፈንታ የለንም፣ ከእሴይም ልጅ ዘንድ ርስት የለንም። እስራኤል ሆይ እያንዳንድ ወደ ድንኳን ተመለስ ብሎ ቀንደ መለከት ነፋ። የእስራኤልም ሰዎች ሁሉ ከዳዊት ተለይተው የቢክሪ ልጅ ሳቤዔን ተከተሉ። የይሁዳ ሰዎች ግን ከዮርዳኖስ ጀምረው ኢየሩሳሌም እስኪደርሱ ንጉሣቸውን ተከተሉ። ዳዊትም ወደ ኢየሩሳሌም ወደ ቤቱ መጣ። ንጉሡም ቤቱን ሊጠብቁ የተዋቸውን 10ን ቁባቶች ወስዶ ለጠባቂ ሰጣቸው፣ ቀለብም ሰጣቸው። ነገር ግን ወደ እነርሱ አልገባም። በቤት ተዘግተው እስኪሞቱም ድረስ ባልቴቶች ሆነው ተቀመጡ። ንጉሡም አሜሳይን የይሁዳን ሰዎች ሁሉ በ3 ቀን ውስጥ ጥራልኝ፣ አንተም አብረ በዚህ ሁን አለው። አሜሳይም የይሁዳን ሰዎች ሁሉ ይጠራ ዘንድ ሄደ። ነገር ግን እርሱ የተቀጠረውን ቀን አሳልፎ ዘገየ። ዳዊትም አቢሳን አሁን ከአቤሴሎም ይልቅ የሚጎዳን የቢክሪ ልጅ ሳቤዔ ነው። እርሱ የተመሸጉትን ከተሞች አግኝቶ ከዐይናችን እንዳያመልጥ አንተ የጌታህን ባሪያዎች ወስደ አሳደው አለው። አቢሳንም ተከትለው የኢዮአብ ሰዎች ከሊታውያንና ፈሊታውያንም ኃያላንም ሁሉ ሄዱ። የቢክሪንም ልጅ ሳቤዔን ለማሳደድ ከኢየሩሳሌም ወጡ። በገባዖንም ወዳለው ወደ ታላቁ ድንጋይ በደረሱ ጊዜ አሜሳይ ሊገናኛቸው መጣ። ኢዮአብም የሰልፍ ልብስ ለብሶ ነበር፣ በላዩም መታጠቂያ ነበረ። በወገቡም ላይ ሰገባ ያለው ሰይፍ ታጥቆ ነበር። እርሱም ሲራመድ ሰይፉ ወደቀ። ኢዮአብም አሜሳይን ወንድሜ ሆይ ደህና ነህን? አለው። ኢዮአብም አሜሳይን የሚስም መስሎ በቀኝ እጁ ጢሙን ያዘው። አሜሳይ ግን በኢዮአብ እጅ ከነበረው ሰይፍ አልተጠነቀቀም ነበር። ኢዮአብም ሆዱን ወጋው፣ አንጀቱንም በምድር ላይ ዘረገፈው። ሁለተኛም አልወጋውም፣ ሞተም። ኢዮአብና ወንድሙ አቢሳ የቢክሪ ልጅ ሳቤዔን አሳደዱ። ከኢዮአብም ብላቴኖች አንዱ በአሜሳይ ሬሳ አጠገብ ቆመ። ለኢዮአብ ወዳጅ የሚሆን ለዳዊትም የሆነ ሁሉ ኢዮአብን ይከተል ይል ነበር። አሜሳይም በመንገድ መካከል ወድቆ በደሙ ላይ ይንከባለል ነበር። ያም ሰው ወደ እርሱ የሚመጣ ሁሉ ሲቆም አይቶአልና ሕዝቡ ሁሉ እንደ ቆመ ባየ ጊዜ አሜሳይን ከመንገድ ላይ ወደ እርሻ ውስጥ ፈቀቅ አደረገው፣ በልብስም ከደነው። ከመንገድ ራቅ ባለ ጊዜ ሕዝቡ ሁሉ የቢክሪ ልጅ ሳቤዔን ለማሳደድ ኢዮአብን ተከትሎ ያልፍ ነበር። እርሱ ግን ከእስራኤል ነገድ ሁሉ ወደ አቤል፣ ወደ ቤት መዓካ፣ ወደ ቤሪም ሁሉ አለፈ። ሰዎችም ደግሞ ተሰብስበው ተከተሉት። በቤት መዓካ ባለ በአቤልም መጥተው ከበቡት። በከተማይቱም ላይ እስከ ቅጥሯ ድረስ የአፈርን ድልድል ደለደሉ። ቅጥሩንም ያፈርሱ ዘንድ ከኢዮአብ ጋር የነበሩ ሕዝብ ሁሉ ይደባደቡ ነበር። ከከተማይቱም አንዲት ብልሃተኛ ሴት ስሙ ኢዮአብንም እነግርህ ዘንድ
ወደዚህ ቅረብ በሉት ስትል ጮኸች። ወደ እርሷም ቀረበ። ሴቲቱም ኢዮአብ አንተ ነህን? አለችው። እርሱም እኔ ነኝ ብሎ መለሰላት። እርሷም የባሪያህን ቃል ስማ አለችው። እርሱም እሰማለሁ አላት። እርሷም ቀድሞ የሚጠይቅ በአቤል ዘንድ ይጠይቅ ይባል ነበር፣ እንዲሁም ነገሩ ይፈጸም ነበር። በእስራኤል ዘንድ ሰላምንና እውነትን ከሚወዱ እኔ ነኝ። አንተ በእስራኤል ያለችውን ከተማና እናት ለማፍረስ ትሻለህ፣ ስለምንስ የእግዚአብሔርን ርስት ትውጣለህ ብላ ተናገረች። ኢዮአብም መልሶ ይህ መዋጥና ማጥፋት ከእኔ ይራቅ፣ ነገሩ እንዲህ አይደለም። ከተራራማው ከኤፍሬም አገር የሚሆን የቢክሪ ልጅ ሳቤዔ የሚባል አንድ ሰው ግን በንጉሡ በዳዊት ላይ እጁን አነሣ። እርሱን ብቻውን ስጡኝ፣ እኔም ከከተማይቱ እርቃለሁ አላት። ሴቲቱም ኢዮአብን እነሆ ራሱ ከቅጥር ላይ ይጣልልሃል አለችው። ሴቲቱም በብልሃቷ ወደ ሕዝቡ ሁሉ ሄደች። እነርሱም የቢክሪን ልጅ የሳቤዔን ራስ ቈርጠው ወደ ኢዮአብ ጣሉት። እርሱም ቀንደ መለከቱን ነፋ። ሰውም ሁሉ ከከተማይቱ ርቆ እያንዳንዱ ወደ ድንኳኑ ሄደ። ኢዮአብም ወደ ንጉሡ ወደ ኢየሩሳሌም ተመለሰ። ኢዮአብም በእስራኤል ሰራዊት ሁሉ ላይ አለቃ ነበረ። የዩዳዬም ልጅ በናያስ በከሊታውያንና በፍሊታውያን ላይ ነበረ። አዶኒራምም ግብር አስገባሪ ነበረ። የአሂሉድም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበረ። ሱሳም ጸሐፊ ነበረ። ሳዶቅና አብያታርም ካህናት ነበሩ። የኢያር ሰውም ኢራስ ለዳዊት አማካሪ ነበረ።